ሰላም ጤና ይስጥልኝ። ውድና የተከበራችሁ የዩቲዩብ ቻናሌ ተከታታዮች ውዶቼ ማሮቼ፣ ዛሬ ደግሞ ቤት ላጸዳ ነው። በቀደም ያንን እቃ ሁሉ ጠቅልዬ ወደ ስቶር ወስጄ ይኸው የቀረው ደግሞ አሁንም አለ። መቼም እኔ አልማርም ነግሬያቸዋለሁ ያለውን ነገር፣ ግን አሁንም ቢሆን የተወሰነ ይኸው ካርቶን እዚህ ጋር አሽጌ ያስቀምጫለሁ። እዚህ ጋር በርሜል አለኝ፣ ላሳያችሁ በርሜሌን። ባለፈው እንዳልኳችሁ ብዙ ቃለኝ እንዳልኳችሁ ማለት ነው። ይሄው በርሜሉ ይኸውላችሁ፣ ከአንድ ሁለት በርሜል ካርቶን፣ እዛ ውስጥ ሻንጣ አለ፣ ላይ የተሰቀለ ዕቃ አለ። በቃ እንግዲህ ያለውን ሰባስቤ ያስቀምጫለሁኝ። ከእንግዲህ በኋላ ላልገዛ። ግን የሚገርማችሁ ነገር የታዘዘ ዕቃ ነበረኝ፣ ላሳያችሁ። የታዘዘ ዕቃ ነበረኝ ይኸውላችሁ፣ ለአንዴና ለመጨረሻ ብዬ ይኸው እነዚህ ገዝቻለሁኝ። እነዚህ ሹራቦች ግን እነዚህ ሹራቦች ምርጦች ናቸው። ያው ቢሆንም በቃ ከእንግዲህ በኋላ አልገዛ። ብዙ ሰዎች ከምር ታይ ይቅርብሽ ብለው በአካል በተለይ በአካል የመከሩኝ ብዙዎች ሰዎች አሉ። ካሁን በኋላ እኔም ላልገዛ ቃል ገብቻለሁ። አበቃ። ካሁን በኋላ ብሬን ሰብስቤ ወደ አገሬ መግባት ብቻ። ሙቀቱ ደግሞ ጨምሯል እናቴ። እና ይኸውላችሁ ችንጉርድ ቀሚስ ገዛኋት። አይዋት ታምራለች አይደል? እና በቃ የተወሰኑ እቃዎች ነበሩ መጀመሪያ ቪዲዮን ከመስራቴ በፊት፣ ያኛውን ቪዲዮ ማለት ነው ያዘዝኩት ነበረ። በቃ ተቀበልኩ፣ መጣልኝ ዛሬ። ካሁን በኋላ በቃ ብሬን ሰብስቤ ያለችኝን ይዤ ወደ ሀገሬ ጡረታ የማስከበር አለብኝ። ጡረታ መከበር አለበት ብያለሁ። ይኸውላችሁ በቃ እነዚህን ገዛዝቼ ነበረ ለቤተሰብ ለማዘር። በቃ እነዚህን ገዛው። የሚገርማችሁ ነገር ሺን ስታዝ እኮ ርካሽ ያመጣላችሁና መልሶ ከቻርጅ ምናምን ታክስ ከሚባለው ጋራ ላይ ነው የሚወጣው ብሩ። እና አያችሁ ሺን ታውቃላችሁ፣ ሺን ኪስ እንደዚህ እንደሆነ ማለት ነው። ሹራብ አያችሁ፣ ይሄ ማለት አሁን 90 ብር ነበረ 33 ብር የተገዛው፣ ግን ታክሱ ምናምን ሲጨማመር ወደ 50 ብር ይጠጋል። እና ይሁን በቃ ለመጨረሻ ጊዜ ብዬ ወስኛለሁኝ ቤተሰቦቼ። እና ይኸው አሻሽጌ ምን ብዬ አስቀምጬ አሁን ቤት ላጸዳ ነው። ወደ ቤት ጽዳት ወደ ክፍል ማለት ነው። ክፍል ላጸዳ እላችኋለሁ። መጀመሪያ ውሃ ልጠጣ። መጀመሪያ ውሃ ልጠጣ፣ ከዛ ወደ ስራ። እና ይኸውላችሁ እንግዲህ ክፍሌ ላይ እያጸዳሁ ነው። ስራ ነው እንግዲህ፣ ይሄን ስንሰራ ነው ደሞዝም የምናገኘው። ስለዚህ እንግዲህ እኔን ያያችሁ እንዳትገዙ ብያለሁ፣ ምክር ሰጥቻለሁኝ። ምክሬን ተቀበሉ። እናንተም የመከራችሁኝን ተቀብያለሁ። በቃ ይኸውላችሁ እያጸዳሁ ነው። ከእንግዲህ በኋላ ምንም ዕቃ አልገዛም ምያለሁኝ፣ አልገዛም። በቃ ይበቃል። ኪሳራዬን አሁን ነው ያወቅሁት። አሁን እና እንደዛ ነው እላችኋለሁ። ያው መቼስ አንዳንድ የምታበራቱኝ ሰዎች አመሰግናለሁኝ። አስተያየታችሁንም አይቻለሁ፣ ተቀብያለሁ። ከእንግዲህ በኋላ ምንም ነገር ላልገዛ መማር አልምልም፣ መሀላ አልምልም። እውነቴን ነው የምላችሁ፣ መሀላ የለም። ግን አልገዛም በቃ ብያለሁ፣ ወስኛለሁ ላለመግዛት። እና በቃ ይላችሁ ይሄን ነው እንግዲህ ምንጣፌን አነሳና ምንጣፌ ደግሞ ተቀዶብኛል። እዚህ ጋር ቆይ ቆረጥ አድርጋት የምትስተካከል ቦታ አለች።
እና ቤተሰቦቼ በቃ ብራችሁን ያዙ። እንደኔ በሺኤን እና በዴይ ቱ ዴይ ልብስ የሞላችሁ ተው፣ ከኔ ተማሩ። ይኸው እኔ ከሀገር ያስቀረኝ እሱ ነው። ወደ ኋላ ሀገር እንዳልገባ የያዘኝ ማለት ነው። አስባችሁታል? ሀገር እንዳንገባ የሚይዘን ቡቱቱ መሰብሰብ ነው። ብልጥማ ምንም ነገር ሳያደርግ ይገባል ወደ ሀገሩ። ይሄን ይመስላላችኋለኝ ዛሬ ጽዳቴ ቤተሰቦቼ። አልቆረጥ አለኝ እኮ በእናታችሁ። ምንጣፉ ተቀዳዷል። ይሁት ይሁት፣ ምንጣፉ እንደተቀዳደደ ይሁት። ከምር እምቢ አለኝ። ስለዚህ አሁን ይሄን አውጥቼ መኪና ልስራ። ደጅ ቆርጠዋለሁ። ማጽዳት ብራችንን በከንቱ እንጨርሰው ባለማወቅ ስለሆነ ትምህርት መውሰድ አለብን። ከአሁን በኋላ ጥንቃቄ ማድረግ አለብን። አገር ለመግባት ከፈለግን እንደዛ ነው መሆን ያለበት። አለበለዚያ ከዚች ሀገር ንቅንቅ አንልም። ንቅንቅ የለም ከዚች ሀገር። እና ይሄን ይመስላል ቤተሰቦቼ። የዛሬ ጽዳት ፏ አድርጊያታለሁ ክፍላችንን። ቆሻሻችንን አውጥተን እና ውዶቼ በቃ አትግዙ፣ ከኔ ተማሩ። በቃ ከኔ ተማሩ። እኔን ያየ ይቀጣ ብሏል ሌባ። አለቀ። ችን አንድ አመት ጨርሼ ወደ አገሬ ነኝ። በቃ ማን እንደ አገር ነው ሰብሳቢ። የሰው ሀገር የሰው ነው። ምንም ሆነ ምንም፣ በተለይ ዱባይ፣ ሳኡዲ፣ ሁሉም አረብ ሀገራት እውነቴን ነው የምላችሁ ሰራ አድርገው ወደ ሀገር መግባት ነው እንጂ ምንም ጥቅም የለውም። እዚህ እንትን ቢሉ መቆየቱም በጣም ከባድ ነው። ነገ ዛሬ ሲባል በእጅ ገንዘብ አይያዝ። ይሄው ነው የኛ ህይወት። እንግዲህ ይሄ ነው የኔ ህይወት። እንግዲህ ምን ትሉታላችሁ? ምን ታረጉታላችሁ? እንግዲህ ሰራ አድርገን ወደ ሀገራችን መሄድ አለብን እላለሁኝ ቤተሰቦቼ። አሁን መኪና ልሰራ ነው። ላጸዳ ነው ክፍል እንደምታዩት። እንግዲህ መኪናው ድምጽ እንዳይረብሻችሁ በሚል ነው። መጀመሪያ ከእናንተ ጋር ልጫወትና ልጨርስና ወደ ስራዬ እገባለሁኝ፣ ወደ ማጽዳት ማለት ነው። ሲጀመር ክፍላችን እኛ በየሁለት ቀኑ ስለምናጸዳው ምንም ነገር የለም፣ ንጹህ ነው። ግን ያው በየሁለት ቀን ሲሆን አይቆሽሽብንም ቶሎ ለማለት ነው። እሺ ግዴታ ነው አይደለም? እና ይሄን ይመስላል ቤተሰቦቼ። እንግዲህ እንዳያችሁት ይኸው
ጋር አስቀምጨዋለሁኝ። አሁን እሱን እከታለሁ። በቃ ሁሉም ከታትቻለሁ። እንደምታዩት አስተካክዬ ከትቻለሁኝ። እዚህ ጋር የሚያሳየኋችሁ በቃ ካሁን በኋላ ምንም አይነት እቃ ላለመግዛት ወስኛለሁኝ። እንግዲህ አዙሬ ላሳያችሁ። ይሄው ያለኝን እንዳልኳችሁ ካርቶን ይኸውላችሁ። ይኸው ከቁም ሳጥኑ ያለው በርሜል እዛ ጋር ራሱ 2 በርሜል አለ። እዚህ ጋር 2 4 በርሜል። የኔ እኮ የተለየ ነው ከማንም አይገጥምም። ዝም ብሎ ሰብስቦ ደግሞ እኮ እዚህ ገዝቼ እኮ ኢትዮጵያ እኮ ቢለበስ ጥሩ ነው። ባለፈው ይዤ ሄጄ ይሄ ልብስ ነው ወይ አሉኝ፣ ይሄ ጫማ ነው ወይ አሉኝ። መልሼ አሁንም እገዛለሁ። ሰው ጭንቅላት የለውም አያስብም። ብቻ ተመስገን ለቀሪው ጊዜ ለማሰቢያውን ሰጥቶኛል። አሁን ተምሬያለሁ። ምንም ነገር ላለመግዛት ወስኛለሁ። እንግዲህ በሰላም ወደ ሀገር ያስገባኝ እላለሁኝ። በተረፈ የሀገሬ ልጆች፣ ወዳጆቼ፣ ወገኖቼ ሰላማችሁን ያብዛልኝ። ወዳችኋለሁ። ቻው ባይ ባይ። ደግሞ በነገራችን ላይ ዩቲዩብ መክፈት የምትፈልጉ ሰዎች እኔ ተከፍሎኝ አልተከፈለኝም እስካሁን ድረስ ወላ ሰዓቴ አልሞላም። ሰዓቱ ከፍ ይላል ዝቅ ይላል ከፍ። እኔ ግን እዚህ ሀገር ከሰዎች ጋር ኮንታክት ለማድረግ ሰብስክራይብ እንዲያበዛልኝ ለማድረግ ነው እንጂ ወደፊት ሀሳቤ አገሬ ላይ መስራት ነው። ምክንያቱም አገሬ ላይ ስሰራ አገራችን ላይ ስንሰራ ተመልካች አለ በጣም። ምክንያቱም እዚህ በውጭ ያለው ሕዝብ ስለ ሀገሩ ሁኔታ በጣም ይናፍቃል በጣም። ግን እውነቱን የያዘ ነገር መረጃ እየሰራሁኝ ወደ እናንተ አመጣለሁ በሚል እዚህ ለመቋቋምና ያው ዩቲዩቡን ለማጠናከር ፈልጌ ነው እዚህ የከፈትኩት። ገብቷችኋል? ስለዚህ ዩቲዩብ የምትከፍቱ ልጆች ክፈቱ። ዩቲዩብ ማለት እኮ አሁን እንደኔ ያለውን ነገር አሳይታችሁ በቃ ቪው ነው። ምንም በሰው ኪስ የሚያስገባ አይደለም። ምንም አይነት እውቀት የሚጠይቅ ነገር አይደለም። እውቀት የሚጠይቀው ዩቲዩብ ላይ እንትን ማድረግ ቻናሉን መጫን በቃ የተለያዩ አንዳንድ ነገር የሚደረጉ ነገሮች አሉ። እሱ እውቀት ያስፈልጋል። በተረፈ ግን እንደኔ እንደዚህ ተናግራችሁ እውነቱን የምታሳዩትን ነገር ለቤተሰብ ለአገራችሁ ሰው ማሳየት በቃ ይሄ ነው። ሌላ ምንም ነገር የለም። እና ሞክሩ። እውቀቱ ያላችሁ እውቀቱም የሌላችሁ ትማራላችሁ። ማንም ሰው በእናቱ ወድ አልተማረም። ስለዚህ ሞክሩ፣ ስሩ፣ በርቱ። ለራሳችሁ ለውጥ አስባችሁታል? ዛሬ እነ አብርሽ እነ ጽጌ ሮያል እነ ዳኒ ሮያል የት ነበሩ? ማለት በራሳቸው ጥረት ነው እዚህ የደረሱት። ዛሬ የ5 ሚሊዮን ብር መኪና፣ የ10 ሚሊዮን፣ የ15 ሚሊዮን፣ የ20 ሚሊዮን ብር ቤት ኢትዮጵያ ውስጥ የትም መሄድ አይፈልጉም። እንደማንም መሰደድ አይፈልጉም። በራሳቸው ላይፋቸውን እየኖሩ የፈለጉትን አድርገው የፈለጉትን ለብሰው የፈለጉት ሀገር ደርሰው ተመልሰው አያችሁ። ይሄ ነው እንግዲህ ዩቲዩብ ማለት። ዩቲዩብ ማለት ይሄ ነው፣ ምንም ነገር አይደለም። ስለዚህ በርቱ፣ ስሩ። እንደዚህ በቃ ጎስቆል ብሎ የሰራውን ሰው አታሳልፉ። እዩት ያ ሰው ምን አይነት መረጃ እንዳለው። ከዛ ሰው ሊሆን ይችላል ብዙ ነገር የሚገኘው። ስለዚህ አበረታቱ። ምንም የማይከፈልበት ነገር ነው። ምንም መጥፎ ነገር አይሰራ እንጂ ጥሩ ነገር ለሚሰራ ነገር ብታበረታቱ ጥሩ ነው ብዬ አስባለሁ። በተረፈ የሀገሬ ልጆች ወገኖቼ ወዳችኋለሁ። እውነት ነው የምላችሁ። እኔ በጣም ኢትዮጵያኖችን ወዳለሁ፣ የሀገሬን ሰው ወዳለሁ። ስለዚህ ሰላማችሁን ያብዛልኝ፣ ፍቅር ጤናውን ይስጣችሁ። ወዳችኋለሁ። ቻው ባይ ባይ።